ከኔ ጋር እንደው እስቲ እንገናኝ እንደው ገጥ ለገጥ አገናኙን እስቲ እንደው ከቻለሱ ታዲያ አላህ ብለህ እንደው ይሄንን ሰው እንዴት ሰውን የሚሳደብ ሰው እንዴት አድርጎ ይከተላል? ሰው እንድሬዋ ኧረ እንድሬ አለ እንዴ እንደና አንተ ተራጣ እንዴ? ኧረ እንድሬዋ ዛሬ መጥቻለሁ። አላህ እንደና አባ አማን ናችሁ ወይ? ደህናችሁ ወይ? አልሐምዱሊላህ። እንዴት ናችሁ? አለን ደህና ናችሁ? ደግሞና አልሐምዱሊላህ። ማን ናችሁማ? አልሐምዱሊላህ። ኧረ ዛሬ እንዴት ነው? ቼኮ ዛቦ እንደው እዚህ ቼኮ ነው ብዬ እቺን ከሰብ እንደው ሽንኩርቷንም ምኗንም በቆሎዋንም ማሽላ ታይም እንደ አይ እንደው እንኳን ፈጣችሁ ዛሬ። እሺ ዛሬ እንደው አንጀት ያሯል ወላሂ ከምሬ ነው። አንጀት ቅጥል ነው ያለው። ምንድነው እንደዚህ? ይሄው እኔ እዚህ ሆኜ ብዙ ነገር አልሰማም። ግን የሆኑ ልጆች እንደው አሁን ለታዘህ መጥተው የሆነ ሰው ለማለት እንኳን ይከብዳል ወላሂ። ሰው ለማለት ይከብዳል። እና ምን እንበለው ታዲያ? ምንድነው? ምን ሰምተህ ነው? እሺ ንገረኝ የሰማኸው። እንደው አላህ መልእክተኛን ይሳደባል አሉ። አላህ መልእክተኛን ይሳደባል አሉ። ወላሂ እንደው ሰምተሃል? ጉዳዩን ገብቶኛል። ታውቃለህ ጉዳዩን? አሁን ገብቶኛል ወላሂ። እንደዚህ ብለው ነግረውኝ እኔ በጣም ነው የሚያሳዝነው። እንዴት ሰው እሺ እንትን ይበሉ ይገናኙ ያው ይከራከሩ። በክርክር ማመን ነው እንጂ ሰው መሳደብ ምን ያመጣው? ሰው መሳደብ እንደ በተለይ ስንት ቢሊየን ነው ሚሊየን ስንት ቢሊየን የሚከተለው ሰው እሺ እንደው መሳደቡ እንደው አላህ እንደው እሺ እንደው እሳቸው መሳደብ ይተውና ማለት ነው። እንደው ከኔ ጋር ራሱ እንደው ገጠለገጥ እንጋጠም በዚች በዱላ እንደው ገጠለገጥ እንጋጠም። እኔ አንጀት ያሯል። አትሳቅ አንተ ተስቃለህ። እኔ ውስጥ ያሯል። ዱላዋ ናት ያሳቀችኝ እንጂ ያማማ ያስቅ ጉዳይ ነው። እኔም እኮ ሰምቻለሁ እኮ ስሙን ራሱ ሰምቼዋለሁ። ወላሂ አንጀት ያሯል። እንደው ከምር ነው የምላችሁ። ስሙን ነግረውሃል? እኔ አላውቅም። የሆነ ንፋስ ነው ማናሉኝ እፎይ ይባላል። ይሄ ነው። አሁን አመጣህልኝ። ቲክቶክ ላይ በጣም ሲሳደብ ነበር። እኔ እዛው ባለፈው እኔ እኮ ነግሬህ ነበር። ብዙ ጊዜ ቀጠሮ አድርጌልህ ነበር። ስንት ቀን ከሰማሁኝ አንተ ገና ዛሬ መጣህ። እኔ አንጀት ያሮ የሆነ በከሲ ብዝክ መከራዬ ነው ያለሁኝ። መጥቻለሁ አብሽር። በስንት ጊዜ መጣህ እና እንደው ሲያግርስልኝ እንደው እሱ አይደለም ይሄንን ደግሞ ሳይሆን ማለት ነው እንደው የሚከተለው ሰው እሱን የሚከተለው ሰው ይሄን የሚከተለው ሰው እንዴት የሚሳደዱ ሰው እንዴት ይከተላል? ሰምቻለሁ። የሚከተሉ ሰዎች እንዳለ አገር አሉ ብለዋል። የሚከተሉ ሰው ማለት ብዙ ናቸው እንዴ። ታዲያ አላህ ብለህ እንደው ይሄንን ሰው እንዴት ሰውን የሚሳደዱ ሰው እንዴት አድርጎ ይከተላል? ሰው በእርግጥ ከሚገርም ነገር የሆነ ልጅ እየነገረኝ ማለት ነው። እሱ የሆነ እንትን ላይ ምን ላይ አላችሁት? እዚሁ ሚዲያው ዩቲዩብ ላይ እሱ ላይ ለቅቄ ያለው የሆነ ሰው ስለሱ ጉዳይ ለቅቄ እንደው ጭራሽ የሚከተለው ማከል የሚሳደብ ነው አለ። ተከትሎ እሱን የሚሳደብ ማለት ነው። ስለሱ የሚሳደብ አሉ የሚሳደቡ እንደው ታዲያ እንዴት ሰው የሚሳደብ ሰው ተከትሎ ካንተ እንዴት ትሳደባለህ? ሰው በእንትን በማስረጃ አለ አይደል? ይሄ በጽሁፍ በክርክር በዛ ማለት ነው እንጂ ሰው እንዴት ሰው ይሳደባል? አንጀት ያራው ወላሂ። እናው እሱ መሳደብ አግባብ አይደለም። አግባብ አይደለም ትላለህ እንዴ? እንደው ከቶ እንደው ነው እንዴት ከኔ ጋር ስራቱ ይችላል እንዴ? እንኳን እንደው ከረሱል ሰለላሁ ዐለይሂ ወሰለም ከሳቸው ጋርና ከኔ ጋር እንደው እስቲ ንገረኝ እንደው ገጥ ለገጥ አገናኙን እስቲ እንደው ከቻለሱ አይመጣም። አንተን አያገኝም አይችልም እኮ ይሄ ነው እኮ ችግሩ። ያው ሰው የተሾለጠለጠ ወገን ልኮ መሳደብ ነው እንጂ እንደው አጃይብ ነው። እና እኔ የምላችሁ ነገር እንደው የምትከተሉ ሰዎች እንደው አዳራችሁን እናንተም ምክንያቱም ሙስሊሞቹ ስድብ ባይቀርም ለሁሉም ባትሳደቡ፣ ሁሉም ስድብ ሳይሆን በክርክ በእንትን በማስረጃ አድርጋችሁ ሰውየውን ማቅረብ አይደለም። እንደው ተደብቆ ነው እንጂ ይሄ ሰው መንግስትስ ምን ሆኗል? ይሄንን እንደዚህ ከሰውና ከሰው የሚያጣላን የሚያጋጭ ሰው መንግስት ምን ይሰራል? ይሄንን ምን ያደርጋል? ይሄንን አንተን አድርጎ እዛው ገላውን መስጠት ነው እንጂ ማለት ነው። ቶሎ ጋማውን ብሎ ወደ ሌላ ቦታም ሳይሄድ ማለት ነው። እና ወላሂ እንደው ይሄን ነው የምለው እኔ አንጀት ያሯል። እስቲ ተወኝም አንተ አብሽር ተወኝም። እና አሁን እንደው እቺም እንደው መጣችኋል እንደው ምን ልበል አንጀት ያሯል ነው። በነብያችን አለይሂ ሰላቱ ወሰላም የመጣ ራሱ አላህ የራሱ ጥበብ አለውና በእነሱ ለመጣ አላህ
የሥራውን ይስጠው ነው የምንለው እኛም። ሌላማ ምን ይባላል? እንግዲህ እሱ ቢመጣ በዝች በዱላ ነበር ጀሉል እኔንማ እኮ እኔ እነግርሃለሁ እኮ እኔንማ ገጥ ለገጥ አገናኘኝ ሲል እንደው እንዲህ አድርጎ አሁንም እኔም ባለጌ ሊሉ ይሆናል። እኔ ውስጤ ተቃጥሎ ነው አንጀቴ አድርጎ ነው እንደው መሳደም ሰው መሳደም ፈልጌም አይደለም። ይሄንን ማለትም አልፈለኩም። ግን ማነው አላኮ ስሙን ማነው ስሙን እፎይ አላህ ፈርግህ አቦ እንደው መላውን እስቲ ይላልኝ እና እስቲ ያይ ደግሞ በጣም ስራ ላይ ነህ እየቀረጥከኝ ነው አይደለም? አሁን እንደው ማሳህ በጣም ነው የሚያምረው። እየቀረጥኩልህ እየቀረጥክ ነው። አሳያቸው ይሄንን የምለው እንደው እነዚህ ለአመልካቾች ማለት ነው ለአመልካቾች የምለው እንደው አይነት ሰውን አንተን አትብሉ፣ አትደግፉ። ሀገር ሃይማኖትን ከሃይማኖት ባህልን ከባህል የሚያጋጭ ይሄንን እንደው አትደግፉ ነው የምለው። እንደው ማንኛውም ሙስሊም ሆነ አሁን ለምሳሌ ከእስላሙም እኮ ሊኖር ይችላል የሚሳደብ ይኸው አንተ ቀራጭ ከእስላሙም ሊኖር ይችላል የሚሳደብ። ይሄንን እንደው የሚሳደበውን አካል ማንኛውም ይሁን ማንም አትደግፉ ነው የምለው። እኔ አሉ እኮ የሚሳደቡ እዚህም እንደ አንተ ላታይ ትችላለህ። ቲክቶክ የሚባል ሚዲያ አለ። እዛ ላይ በጣም ነው የሚሳደቡት። የሚያውቀውም የማያውቀውም ጃሂሉም ምኑም ሁሉም ያው ይሳደባሉ። እንደው እኮ እያይብ ነው ወላሂ በጣም የሚያሳዝን ጉዳይ የሚያሳዝን እንትን ላይ ደረስ ነው። ታዲያ አሁን እንደው ግን ደግሞ ትንሽ የሱ ከበድ ይላል እኮ እሱማ መጥፎ ንግግር ነው የሚናገረው እኮ ሰማሁኝ። አቦ ቁርአንም የሚያቃጥሉ ስንት አሉ። አላሁ አክበር አላሁ አክበር አላሁ አክበር። እንደው ከባድ እኮ ነው ወላሂ እንደው ከባድ ነው። እኛ ምንም መቼም የምንለው ነገር የለም። የምንችለውን አቅም መቼም እንደው አደራ ነው የምላችሁ አመልካቾች ይሄንን ጉዳይ አደራችሁን ይሄንን አይነት ነገር እንደው አትደግፉ ነው የምለው። እኔም እንደው ይሄንን መቼም ስሜታዊ ሆኜ እንደሆነ የተናገርኩት መቼም አልሰደብኩምማ። ስድብ የለም ኧረ አልተሳደብኩም። እኔ አሁን በማስረጃ አድርጉ ነው የምለው። ሁላችሁም አትሳደቡ፣ ስድብ የሚጠቅም ነገር የለም። እንደው እንደ ትልቅ ሰውነቴ ይሄንን ነው ምክር የምለግሰው። መቼም ሁሉ ነው የምለው። ሌላ ምን ያለው የምትለው ነገር አለ አንተ? እንደው ነገር ነው የምለው። አትጥፋን እስኪ እንደው ብቅ እያልክ ሰላም ያው ኧረ ቆይ አንድ እንጨርስ ተመለስ እንጨርስና ትሄዳለህ። አቦ ቆይ ልተባተቡብኝ ነውና ነው እኮ አይደለም። ቆይና እንጨርስና ትሄዳለህ። በሮቹ እዛ አስሬ ነውና ነው እኮ ታስረዋል እንዴ? በሮቹ አስሬያቸዋለሁ። እኛ ማህል አገሪያት እያበላኋቸው ችግር የለውም። እንጨርስና ልጆች አሉ ልጆች ይመታሉ። አንዴ እንጨርስ እኮ እኔም አሁን እንደው የምለው ነገር ካለ እንደው እስኪ እንደው ምን ትላቸዋለህ ለተመልካቾቹ እነዛ በፊት ሲያዩ ስለነበሩ እንደው ጠፍተህባቸዋል ባለፈው። ከዚህ በኋላ እንዴት ነው እየመጣሁ ልቀርጥህ እንደው ተለያየ ቦታ ይዤህ ልሂድ? ይዘህ ትሄዳለህ እንደው ከከተማውም ከገጠሩም ከሁሉም ቦታ እንደው እኔ ታዲያ እንደው ከተሜን እኮ እኔ አላውቃትም፣ ሁኔታውን አላውቀውም። እንግዲህ የምታሳየው ከሆነ እኔ አሳይሃለሁ። መኪና እኔ አሁን መኪና ነው ማሽናውን አልወደውም፣ እሱ ነው የማይመቸኝ። ምክንያቱም ያናሽረኛል። በመኪና የሚያስከር ነገር ከሆነ ወደ ላይ ያናሽረኛል፣ ልብ ያናሽራል። እንደው ክልብሽ ነው የሚለኝ መኪና። ቀደም ሳይተንፋሽ የሰማ ነው ውስጥ መድኃኒት አለ። መድኃኒትም እየወሰድን ቢሆን እንለምደዋለን። የከተማውን መኪናውንም ምን ሆነ አለ መድኃኒት አለ ለዚህ ይሆን አለ እንጂ አይ ይሄ ከሆነ ችግር የለውም። እኔ መቼም ያው እንዲህ ሀብቶቹን ልጆች መቼም አሉኝ አሉ። አዎ እነሱ ይጠብቃሉ። ይሄው አዝመራውም ታያለህ ተጠብቆ ነው ሁሉ ጊዜ 24 ሰዓት ይሄው እዚሁ ነው ማድረው ሙሉውም እዚሁ ነው። እና እንግዲህ አሁን ግን ካሁን እየደረሰ ነው። ገና አሁን ለሸታ አልደረሰም። እሸት አላባላችሁ እንደ ባለፈው ሲደርስ እንመጣ የለም ባላል። ይሄማ ምን እያልክ ነው እንዴ? በደንብ ነው እንጂ። እና ይሄን ይመስላል። እና አሁንም በላችሁ ነገር አመልካቾች እንደው ከእንዲህ አይነት ድርጊት እንቆጠብ። አሁን ይሄ ልጅ እንዲህ የሚደክመው እንደው መቶ አሁን እንደው ጋሪ ካልቀረጥኩ እያለኝ ነው የምለው ነገር መቼም እንደዚህ እንደባለፈው ነው አምረው እንደዚህ ወንጀል አምረው ያቺ አረሳሃትም ቆየሁኝ እንጂ እኮ ያው አውቃለሁ እኮ ተስተምሬያለሁ። ካልተረሳች ተስተምሬያለሁ። ስድስተኛ ተስተምሬያለሁኝ። እና አሁንም እላችሁ በእችን እንዲህ ወንጀል ላይክ አድርጉ ባላቸው ላይክ አድርጉ ባላቸው አድንቁኝ። እንደዚህ ስራዬን ተወደዳችሁ? እንደዚህ ላይክ አድርጉኝ ባላቸው። እሺ እንደዚህ ከወንጭሩት ከዛ
ሰብስክራይብ ይሄንን አድርጉ። ምን ደግሞ ከስር ምን ሶስተኛ ነበረኝ እኮ ያማ እንትን ነው ሼር አድርጉልኝ ባላችሁ ይሄ ነው ሼር ይሄ አሁን ምክንያቱም ይሄ ሼር መቼም ሼር ባይመከርም ሼር ነው እንትን ነው ለሰዎች እንዲደርስ እንዲበዛ ብዙ እንዲታይልህ ለሰዎች ተደራሽ እንዲሆን አሰራጮልኝ ማለት ነው። ሸሩ ሸር አይደለም ሸሩ አሰራጮልኝ ነው። ሸሩ ነው የሚሰራጨው አይደለም ኸይሩም ይሰራጫል ኢንሻአላህ። እሺ እንግዲህ ጥሩ ነገር ከሆነ አርጉት አሰራጩት። ምክንያቱም አሁን ብዙ ዓለም ላይ እታያለሁ ብሎኛል። እኔ አሜሪካ እታያለሁ ብሎኛል። ሱዲን እታያለሁ ብሎኛል። እና ማነው ደግሞ ሌላም ሀገር ብዙም ሀገር አለ። ወደ 6 ሀገር ነው 7 ሀገር እየታየ ነው። በዛ ላይ ይናገራል ብሎኛል። ባለፈው ብለኸኛል። አረብ ኤምሬትም ይታይልሃል። አረብ ኤምሬት ሁላችሁም አረቦችም ማለት ሳውዲ ምናምን ሳይሆን ሁሉም አረብ ይታያል እኮ ብለኸኛል ባለፈው። እና እዛ እንዲዳረስ አድርጉልኝ። ወዳችኋለሁኝ። ይሄው ደግሞ እንግዲህ ከስቤን እየመጣሁ አሳያችኋለሁ። ደህና ሁኑልኝ። ሰላም ሁኑ።